ሰላም እንዴት ናችሁ? የዚህ ኦል አርት ቤተሰቦች፣ ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ለአርት ጠቃሚ የሆኑ የተለያዩ አፕሊኬሽኖችን ነው በዚህ ቪዲዮ ማሳያችሁ። ትወዱታላችሁ ብዬ አስባለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ እስከ መጨረሻው ተከታተሉ። በአምስተኛ ደረጃ ያስቀመጥኩላችሁ አፕሊኬሽን ማጂክ ፖዘር ይባላል። ይህ አፕሊኬሽን ቢሰራላችሁ የተለያዩ ፖዞችን ነው እንደምትመለከቱት እንደፈለጋችሁ እያንቀሳቀሳችሁ የምትፈልጉበት ቦታ ላይ አድርጋችሁ መስራት ትችላላችሁ። የተለያዩ ድርሰቶችን ለመስራት ያገለግላችኋል። እንደምትመለከቱት የፈለጋችሁት ቦታ እየነካችሁ ማንቀሳቀስ እና የምትፈልጉበት ቦታ ላይ ማድረግ ትችላላችሁ። በተጨማሪም ደግሞ የተለያዩ ምርጫዎች አሏችሁ። እነሱን እየመረጣችሁ በሴት በወንድ በተለያየ ሼፕ እየመረጣችሁ መጠቀም ትችላላችሁ ማለት ነው። በአራተኝነት ደረጃ ያስቀመጥኩላችሁ አፕሊኬሽን ፖዝ ቱል 3D ይባላል። ይህ አፕሊኬሽን የወንድ ልጅን አናቶሚ የሚያሳይ አፕሊኬሽን ነው። የፈለግነውን የአካል ክፍል እየነካን ማንቀሳቀስ እንችላለን። ተጨማሪም ደግሞ የተለያዩ ቱልሶች አሉት። ከነዚህ ውስጥ እየመረጠን የምንፈልገውን መጠቀም እንችላለን። ለምሳሌ ብርሃንና ጥላ፣ ፎርሞችን፣ መስሎችን፣ ስኬሎችን ብዙ አማራጮች ስላሉ ሁሉንም እየገባችሁ መሞከር ትችላላችሁ። እኔ ያቀረብኩላችሁ ያለሁት እንደ ጥቆማ ነው። እናንተ ደግሞ ገብታችሁ እያንዳንዱ ዲቴይል ተጠቀሙበት። ለምሳሌ ይሄኛው ቱል ለስክላፕቸር መስሪያ ስኬለተን ይጠቅማል። ሌሎችም ብዙ አሉት። ያቸው እየገባችሁ። በሶስተኛ ደረጃ ደግሞ ሃንዲ ይባላል። ይሄም አፕሊኬሽን ደግሞ የእጅ፣ የእግር፣ የፊት ዲቴይል ሞዴሎችን የያዘ አፕሊኬሽን ነው። ለአኒሜሽን ስራዎችም፣ ለስዕል ስራዎችም፣ ለስክላፕቸርም በጣም ያገለግላል። በደንብ ትጠቀሙበታላችሁ። እንደፈለጋችሁ ያንቀሳቀሳችሁ ዲቴይል ነገሮችን መስራት ትችላላችሁ። በዚህ አፕሊኬሽን በጣም ጠቃሚ አፕ ነው። መክራችኋለሁ። ይሄ እንደምትመለከቱት በወንድ በሴት ብዙ ምርጫዎች አሉት። እነዚህን እየመረጣችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ የተለያዩ የራስ ሞዴሎች አሉ። እያዟዟራችሁ ማየት ትችላላችሁ። ከዚህ አፕ ደግሞ በጣም የተመቸኝ ነገር የላይት ብርሃንና ጥላን በደንብ እየቀያየራችሁ ማየት ትችላላችሁ። ብዙ ያሰራችኋል ብዬ አስባለሁ። እንደምትመለከቱት ብዙ አማራጮች አሉ። የተለያዩ ፎርሞች፣ ብዙ የእድሜ ካታጎሪዎችም አሉ። እነሱንም ወደ ታች እያደረጋችሁ ሁሉንም ማየት ትችላላችሁ። በሁለተኛ ደረጃ ፖዚት ይባላል። ይህ አፕሊኬሽን እኔም ከምመርጣቸው አፕሊኬሽኖች አንደኛው ነው። ብዙ ለመስራት በተለይ አኒሜሽኖችን ለመስራት የተለያዩ ፖዞችንና ሞዴሎችን በዚህ መስራት ትችላላችሁ። ቦታ እየቀያየራችሁ የተለያዩ በወንድ በሴት ማቴሪያሎችም አሉ። ብዙ አይነት ማቴሪያሎች እነሱን እያረጋችሁ የተለያዩ ፖዞችን መስራት ትችላላችሁ። አሁን እያሳዩዋችሁ ያሉት አፖች ጠቅላላ በእኔ ቴሌግራም ላይ ማግኘት ትችላላችሁ። ሁሉም አንሎክድ ናቸው። ፕሌይ ስቶር ላይ የተወሰኑትን አታገኟቸው፣ ያሉትም ደግሞ በክፍያ ነው የምትጠቀሙባቸው። ስለዚህ ከዚህ ኦል አርት ቴሌግራም ቻናላችን ላይ ማውረድ ትችላላችሁ። እዛ ላይ ጭንላችኋለሁ። በዚህ የቴሌግራም ቻናላችን ላይ የተለያዩ ወቅታዊ የስዕል ኤግዚቢሽኖችን፣ የስዕል ውድድሮችን፣ የአርት ዜናዎችን፣ የአርት ቱቶሪያሎችና ፒዲኤፎችን እና ብዙ ነገሮችን በቻናላችን ላይ ስለምንለቅ ጆይን ማድረጋችሁን አትርሱ። አሁን ወደ ቪዲዮአችን እንመለስ። በዚህ ፖዚት አፕሊኬሽን እንደቀድሞቹም በተለያዩ ሞዴል ፖዞችን ለመስራት እንጠቀምበታለን። እንደመለከቱት ዲቴይል አናቶሚዎችን ማየት ይቻላል። ተጨማሪ ሞዴሎችንም መጨመር ከፈለግን ከታች ባሉት ቱልሶች ያረግን መጨመር እንችላለን። እንደምትመለከቱት እያንዳንዱ ዲቴይል እየነካን የተለያዩ ሞዴሎች ስላሉት በእነሱ መጠቀም እንችላለን።
በአንደኛ ደረጃ ያስቀመጥኩላችሁ አርት አናቶሚ ይባላል። ይሄ አፕሊኬሽን አናቶሚዎችን በዲቴል ነው የሚያሳያችሁ። እስከነስማቸው ቦታውን ራሱ እየነካካችሁ ማየት ትችላላችሁ። እስከነስማቸው ከላይ ያመጣላችኋል። ይሄኛውም እጅግ በጣም የወደድኩት አፕሊኬሽን ነው። ብዙ ቦታ ላታገኙት ትችላላችሁ። ፕሌይ ስቶር ላይ እና አፕ ስቶር ላይ ያለው በክፍያ ነው። እንደምትመለከቱት የሰው ልጅ አናቶሚ ዲቴል ነው እስከመስሉ የሚያሳየው። ከፈለጋችሁ መስሎቹን እየቀነሳችሁ ሁላ ማየት ትችላላችሁ። በተጨማሪም ደግሞ ብዙ ፊገር ድሮይንጎችንም እዚህ ላይ ታገኛላችሁ። የሰው ፖዝ ሞዴል ራሱ አካቶ የያዘ ነው። ትወዱታላችሁ። በዛሬ ቪዲዮአችን ስለ አናቶሚ ፖዝ እና ሞዴሊንግ የምንሰራባቸው አፕሊኬሽኖች አሳይቻችኋለሁ። እንደወደዳችኋቸውና እንደተማራችሁባቸው ተስፋ አረጋለሁ። ሀሳብ አስተያየታችሁ አይለን። የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን። ሰላም ቆዩ።